ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን በቅዱስ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ መቆሙን ተከትሎ ታዋቂ ኢትዮጵያውያን ሐኪሞች ወደ አንድ አፍሪካዊት ሀገር በብዛት መሄዳቸው ተሰማ። የሐዋሳ ከተማ የሐይቅ ዳር ልማትና የነዋሪዎች የህልውና አደጋ፣ የፍትህ ያለህ የሚሉ ዜጎች አቤቱታ። በአስተያየት አምድ ደግሞ በኢትዮጵያ ሶማሌ ክልል እየጨመሩ ያሉ የጸጥታ ስጋቶች አስቸኳይ የፌዴራል ትኩረት ይፈልጋሉ የሚልና ሐሳብን በነጻነት የመግለጽ መብትና የህግ የበላይነት ላይ የተዘጋጁ ትንታኔዎችን እናቀርባለን። መረጃዎቹን በዝርዝር በቅዱስ ጳውሎስ ሆስፒታል የኩላሊት ንቅለ ተከላ መቆሙን ተከትሎ ታዋቂ ኢትዮጵያውያን ሐኪሞች ወደ አንድ አፍሪካዊት ሀገር በብዛት መሄዳቸው ተሰማ። በኢትዮጵያ ለመጀመሪያ ጊዜ በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ተጀምሮ የነበረው የኩላሊት ንቅለ ተከላ ህክምና ፕሮግራም አገልግሎት መስጠት ካቆመ ሰነባብቷል። ይህን ተከትሎም ፕሮግራሙን ሲመሩ የነበሩ ታዋቂ ኢትዮጵያውያን የህክምና ባለሙያዎችና ከለጋሽ አካላት የሚገኙ ከፍተኛ የገንዘብ ድጋፎች ወደ ሩዋንዳው ኪንግ ፋይሰል ሆስፒታል በገፍ ማምራታቸው አሳሳቢ ሆኗል። ይህ ትልቅ ተስፋ ተጥሎበት የነበረው የኩላሊት ንቅለ ተከላ ፕሮግራም እንደ አውሮፓውያን አቆጣጠር በመስከረም ወር 2015 ዓ.ም ከሚቺጋን ዩኒቨርሲቲ ጋር በመተባበር የተጀመረ ነበር። ታዋቂዋ የህክምና ባለሙያ ፕሮፌሰር ሰናይት ፍስሐ በቅዱስ ጳውሎስና በሚቺጋን ዩኒቨርሲቲ መካከል ያለውን ጠንካራ ግንኙነት በማመቻቸት ከፍተኛ ሚና ተጫውተዋል። በወቅቱም ፕሮፌሰር እንግዳ፣ ፕሮፌሰር ማህተመና ዶክተር ተክለ የተባሉ ሶስት ሀገር በቀል የቀዶ ጥገና ሐኪሞች የሰለጠኑ ሲሆን የውስጥ ደዌና የኩላሊት ህክምና ስፔሻሊስት የሆኑት ዶክተር ሞሚና ሐሰን ደግሞ ፕሮግራሙን በበላይነት ይመሩት ነበር። ፕሮግራሙ በአጭር ጊዜ ውስጥ አስደናቂ ውጤት በማስመዝገብ ከ100 በላይ ለሚሆኑ ኢትዮጵያውያን የተሳካ የኩላሊት ንቅለ ተከላ ህክምና ለማድረግ ችሎ ነበር። ለዚህ ታሪካዊ ስኬት የቀድሞ የኮሌጁ ፕሮቮስት ዶክተር ዘሪሁን አበበና የቀድሞ የጤና ጥበቃ ሚኒስቴር ዶክተር ተከስተ ብርሃን አድማሱ አስተዋጽኦ የጎላ እንደነበር ይነገራል። ይሁን እንጂ ከቅርብ ዓመታት ወዲህ አሁን ካለው አስተዳደር በኩል በተፈጠረ የድጋፍ እጦትና ማነቆች ምክንያት ይህ የብዙዎችን ህይወት የታደገ ፕሮግራም ሙሉ በሙሉ ሊቆም መቻሉን መሰረት ሚዲያ ሰምቷል። የፕሮግራሙ መቋረጥ ተስፋ ያስቆረጣቸው ዶክተር ሞሚና ሀገራቸውን ለቀው ወደ ሩዋንዳ በማቅናት የኪንግ ፋይሰል ሆስፒታልን ተቀላቅለዋል። በተመሳሳይ ፕሮፌሰር ማህተመ የንቅለ ተከላ ህክምናውን ትተው ወደ አንጀት ቀዶ ጥገና ሲያቀኑ፣ ዶክተር ተክለ ደግሞ በሽንት ቧንቧ ቀዶ ጥገና ዘርፍ ተሰማርተዋል። በቅርቡ ደግሞ በሀገሪቱ ከሚገኙ እጅግ ድንቅ የቀዶ ጥገና ሐኪሞች አንዱ የሆኑት ፕሮፌሰር እንግዳ ከሌሎች ኢትዮጵያውያን ባለሙያዎች ጋር በመሆን በሩዋንዳው ኪንግ ፋይሰል ሆስፒታል የኩላሊት ንቅለ ተከላ አገልግሎት እየመሩ መሆናቸው ተሰምቷል። የችግሩ ስፋት በባለሙያዎች ፍልሰት ብቻ አላበቃም። በሂደት በተፈጠሩ ጫናዎች ምክንያት ፕሮፌሰር ሰናይት ፍስሐ ከቅዱስ ጳውሎስ ሆስፒታልና ከጤና ሚኒስቴር እንዲርቁ መደረጋቸው ተገልጿል። በዚህም የተነሳ ከሚቺጋን ዩኒቨርሲቲ መጡ የነበሩ የተለያዩ ፕሮጀክቶችና የገንዘብ ድጋፎችን ሙሉ በሙሉ ይዘው ወደ ሩዋንዳ እንዲያዞሩ ተደርገዋል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ የቀድሞ የቅዱስ ጳውሎስ ሆስፒታል ፕሮቮስት የነበሩት ዶክተር ዘሪሁን አበበ በአሁኑ ወቅት የሩዋንዳ ኪንግ ፋይሰል ሆስፒታል ዋና ስራ አስፈጻሚ ወይም ሲኢኦ ሆነው መሾማቸው ነው። ይህንን አሳዛኝ መረጃ ለሚዲያችን በደብዳቤ ያደረሱት ግለሰብ ይህ የህክምና ባለሙያዎችና የሀብት ፍልሰት ወይም ብሬን ድሬን ምንም ትኩረት ያልተሰጠው አሳሳቢ ጉዳይ መሆኑን ገልጸዋል። በመጨረሻም መንግስት ለጉዳዩ አስቸኳይ ትኩረት በመስጠት ችግሩን እንዲፈታና ይህንን ወሳኝ የኩላሊት ንቅለ ተከላ ፕሮግራም ዳግም እንዲያቋቁም ዶክተሩ ጥሪያቸውን አስተላልፈዋል። በሐዋሳ ከተማ የሐይቅ ዳር ልማትና የነዋሪዎች የህልውና አደጋ፣ የፍትህ ያለህ የሚሉ የዜጎች አቤቱታ። በሐዋሳ ከተማ አዲስ ክፍለ ከተማ ፊላዴልፊያ ቀበሌ ውስጥ በተለምዶ የወንዝ ዳር የታጋይ መንደር ተብሎ በሚጠራ አካባቢ የሚኖሩ ዜጎች ከቅርብ ጊዜ ወዲህ በመንግስት እየተካሄደ ካለው የሐይቅ ዳር የኮሪደር ልማት ጋር በተያያዘ ከፍተኛ የህልውና አደጋ እንደተጋረጠባቸው በማሳወቅ ላይ ይገኛሉ። እነዚህ ነዋሪዎች በአካባቢው ከግማሽ ምዕተ ዓመት በላይ ማለትም ከ52 ዓመታት ለሚበልጥ ጊዜ ማህበራዊ ህይወታቸውን የመሰረቱ
ትውልድ ያፈሩና አካባቢውን በራሳቸው አቅም ያለሙ ዜጎች መሆናቸው ይነገራል። ይሁን እንጂ መንግስት ልማትን በማስታከክ ያለምንም የካሳ ክፍያና የምትክ መሬት ዝግጅት መኖሪያ ቀያቸውን ጥለው እንዲወጡ እያስገደዳቸው መሆኑን በከፋ የሐዘን ስሜት እየገለጹ ይገኛሉ። ነዋሪዎቹ እስከ 2000 ዓመተ ምህረት ድረስ ለመንግስት የሚጠበቅባቸውን የቦታና የእርሻ ግብር በህጋዊ መንገድ ሲከፍሉ የቆዩ ቢሆንም ከጊዜ በኋላ ግን መንግስት ያለምንም ግልጽ ምክንያት ግብር እንዳይከፍሉ ማገዱን ያስታውሳሉ። ይህ ብቻ ሳይሆን ማህበረሰቡ ከራሱ ጉሮሮ እየነጠቀ ባዋጣው ገንዘብ የመብራት መስመር፣ የውሃ አቅርቦትና አልፎ ተርፎም የብልጽግና ፓርቲ ጽህፈት ቤት ግንባታ ሙሉ በሙሉ በራሳችን ወጪ ያከናውነናል ብለው ለመሰረት ሚዲያ ቃላቸውን የሰጡት ነዋሪዎች ከተማዋ ስትሰፋና ሌሎች አካባቢዎች የካርታ ፕላን ሲዘጋጅ ለነርሱም መሰል ህጋዊ ማረጋገጫ እንዲሰጣቸው በተደጋጋሚ ቢጠይቁም ካስተዳደሩ ሲሰጣቸው የነበረው ምላሽ ግን አርፋችሁ ተቀመጡ የሚል የንቀትና የማግለል ምላሽ እንደነበር በምሬት ይናገራሉ። ችግሩ ይበልጥ የተባባሰው በቅርቡ በአዲስ ከተማ ክፍለ ከተማ በተካሄደ ስብሰባ ላይ ነው። የልማቱ አካል የሆነውን የኮሪደር ስራ ምክንያት በማድረግ የአካባቢው አመራሮች ነዋሪዎቹ በአጭር ቀናት ውስጥ በተለይም በሳምንቱ መጨረሻ አካባቢውን ለቀው እንዲወጡ የቃል ትዕዛዝ አስተላልፈዋል ብለው ሌላ ነዋሪ ቃላቸውን ሰጥተዋል። ከዚህም ባለፈ የአዲስ ከተማ ክፍለ ከተማ አመራሮች በመካከላቸው አቅም ያላቸው ነዋሪዎች አሉና ገንዘብ በማዋጣት አቅም ለሌላቸው የ2 ወር ቤት ኪራይ ክፈሉ የሚል ኃላፊነት የጎደለውና ህዝብን ያላገናዘበ አስተያየት መስጠታቸው ነዋሪዎቹን በእጅጉ አስቆጥቷል። ይህ አካሄድ ዜጎች በመንግስትና በመሪዎቻቸው እምነት እንዲያጡ ያደረገ ትልቅ አስተዳደራዊ ስህተት መሆኑን ነዋሪዎች ያሰምሩበታል። የከተማው አስተዳደር መውሰድ የነበረበትን ኃላፊነት በህዝቡ ጫንቃ ላይ ለመጫን መሞከር እጅግ አሳዛኝ ክስተት ሆኖ አልፏል። ነዋሪዎቹ የከተማዋን ልማትም ሆነ የሐይቅ ዳር ፕሮጀክቱን እንደማይቃወሙና እንዲያውም እንደሚደግፉ በግልጽ ያሳውቃሉ። ነገር ግን ማንኛውም የልማት ስራ የዜጎችን ሰብአዊ መብት ክብርና የንብረት ባለቤትነት ህግን በተከተለ መልኩ መከናወን እንዳለበት አጥብቀው ያምናሉ። የኢትዮጵያ ህገ መንግስት የዜጎችን የንብረት መብት በግልጽ ያረጋገጠ ሲሆን የህዝብ መሬት ለልማት ሲወሰድ በቅድሚያ ማሳወቅ፣ ፍትሃዊ ካሳ መክፈልና ምቹ የመቀየሪያ ቦታ መስጠት አስፈላጊ መሆኑን የመሬት ለልማት መጠቀም አዋጅ በግልጽ ያስቀምጣል በማለት ሚዲያችን ያነጋገራቸውና ስም አይጠቀስ ያሉ የህግ ባለሙያ ያሰምሩበታል። አሁን በሐዋሳ ከተማ እየተፈጸመ ያለው ድርጊት ግን እነዚህን ሁሉ ብሔራዊ ህጎች የጣሰና ቤተሰብን በትኖ የዜጎችን የመኖር ህልውና አደጋ ላይ የጣለ ተግባር ነው። ለሐዋሳ ከተማ ከንቲባ አቶ ጥራቱ በየነና ለሌሎችም አግባብነት ላላቸው አስተዳደራዊ ቢሮዎች በተለያዩ ወራት በተደጋጋሚ የቅሬታ ደብዳቤዎች ቢገቡም እስካሁን ድረስ ምንም አይነት ተገቢ ግልጽና ህጋዊ ምላሽ አልተሰጠም በማለት ጉዳዩን አስረድተዋል። አክለውም በከንቲባው ተቋቁሟል የተባለው የቅሬታ ሰሚ ኮሚቴም ቢሆን በአካባቢው ተገኝቶ ህዝቡን በቀጥታ የማነጋገርም ሆነ የችግሩን ስፋት የመረዳት ስራ አልሰራም። በመሆኑም ማህበረሰቡ ይህን አስተዳደራዊ በደል በአስቸኳይ እንዲቆም ከንቲባው በአካል ተገኝተው ህዝቡን በክብር እንዲያወያዩና በህጉ መሰረት የካሳና የምትክ ቦታ ዝግጅት እንዲደረግላቸው አጥብቀው እየጠየቁ ይገኛሉ ብለዋል። ይህ የህግ ጥሰት የማይታረምና ፍትህ የማይሰጣቸው ከሆነ ጉዳዩን ወደ ኢፌድሪ የሰብአዊ መብት ኮሚሽን፣ ወደ ህዝብ እንባ ጠባቂና ወደ ሌሎችም ከፍተኛ የህግ አካላት ይዘው ለመምራት እንደሚገደዱ ነዋሪዎች በአጽንኦት አሳስበዋል። በዚህ ዙሪያ የሐዋሳ ከተማ አስተዳደርን ለማነጋገር ያደረግነው ሙከራ አልተሳካም። በኢትዮጵያ ሶማሌ ክልል እየጨመሩ ያሉ የጸጥታ ስጋቶች አስቸኳይ የፌዴራል ትኩረት ይፈልጋሉ። በኢንጂነር መሐመድ ኢስማኤል። አንድ ስትራቴጂክ ኢንቨስትመንቶች መረጋጋትና የህዝብ አመኔታ ይፈልጋሉ። በኢትዮጵያ ሶማሌ ክልል የተፈጠሩት የቅርብ ጊዜ ክስተቶች በፖለቲካዊ ውጥረት፣ በህዝብ አመኔታ መቀነስ፣ በክልላዊ መረጋጋት እንዲሁም በትልልቅ አገራዊ ፕሮጀክቶች ላይ የደህንነት ስጋቶች ሊያሳድሩ ስለሚችሉ ከባድ ጥንቃቄዎችን አስነስተዋል። እነዚህ ፕሮጀክቶች በሶማሌ ክልል ውስጥ የተጀመሩና ወደ ፍጻሜ እንደሚደርሱ ከተነገረላቸው በአጠቃላይ 10 ቢሊዮን ዶላር የሚያወጡ የታላላቅ ፕሮጀክቶች አካል የሆኑት የኡጋዴን ዘይትና ጋዝ፣ የኤልኤንጂ የጋዝ ኃይል ማመንጫና ተያያዥ መሰረተ ልማቶችን የሚያካትቱ ናቸው። ከዚህ በተጨማሪ በመጀመሪያ 2.5 ቢሊዮን ዶላር የዩሪያ ምርት ፕሮጀክት ተብሎ የታወጀው በኋላም 4 ቢሊዮን ዶላር በላይ የታቀደ ኢንቨስትመንት እንደሆነ የተገለጸው የጎዴ ማዳበሪያ ኮምፕሌክስም ይገኝበታል። በዚህ ፕሮጀክት በአመት በግምት 3 ቢሊዮን ሜትሪክ ቶን የዩሪያ ማዳበሪያ ለማምረት የታቀደ ሲሆን ለኢትዮጵያ የምግብ ዋስትና፣ ለኃይል ልማትና ለኢኮኖሚ ለውጥ በጣም ስትራቴጂክ የሆነ ኢንቨስትመንት ነው።
የእነዚህ ፕሮጀክቶች አስፈላጊነት በከፍተኛ የመንግስት ደረጃ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ሚዲያ ባወጡት መግለጫ የፌዴራል መንግስት ለክልሉ ልማት ያለውን ጽኑ ቁርጠኝነት አረጋግጠው በሶማሌ ክልል ዛሬ ያስጀመርናቸው ሁሉም ታላላቅ ፕሮጀክቶች ከተያያዥ መሰረተ ልማቶቻቸው ጋር በአጠቃላይ 10 ቢሊዮን ዶላር የሚያወጡ ናቸው። እኛ የጀመርነውን ለመጨረስ ሁልጊዜም ቁርጠኞች ስለሆነን እስከ ፍጻሜ እናደርሳቸዋለን በማለት አረጋግጠዋል። ይህ ቁርጠኝነት አስፈላጊ ነው፣ ልንቀበለውም ይገባል። ነገር ግን ታላላቅ ብሔራዊ ኢንቨስትመንቶች በመሰረተ ልማት ግንባታ ብቻ ማስጠበቅ አይቻልም። የህዝብ አመኔታ፣ የማህበረሰብ መተማመንና መሬት ላይ የወረደ ሰላም ያስፈልጋል። የሶማሌ ክልል ኦጋዴን ህዝብ ልማት፣ ክብር፣ ፍትህና ደህንነት ይገባዋል። ወደ ፍርሃት፣ ወደ እርስ በርስ ጥርጣሬ ወይም ወደ ፖለቲካ መጠቀሚያነት መመለስ አይገባውም። 2 እየጨመሩ ያሉ የማህበረሰብ ቅሬታዎችና የደህንነት ስጋቶች በተለይም እንደ ሺላቦ ባሉ አካባቢዎች ያሉ ማህበረሰቦች ድንበር ዘለል የጎሳ ወረራና ከሶማሊያ ከመጡ አካላት ጋር በቀጥታ በጸጥታ ችግር እየተሰቃዩ እንደሆነ ሲነገር ጉዳዩ በጣም አሳሳቢ እንደሆነ ግልጽ ነው። ብዙ የአካባቢው ድምጾች የክልሉ መንግስት ሁኔታውን በሚገባው አሳሳቢነትና በገለልተኝነት አልተመለከተውም ብለው ያምናሉ። አስተዳደሩ በሶማሌ ክልል ውስጥ ካሉ ትልልቅና ከፍተኛ ተጽዕኖ ፈጣሪ ማህበረሰቦች መካከል አንዱ ተደርጎ የሚወሰደውን የኦጋዴ አብሳን ማህበረሰብ ስጋት ስትራቴጂካዊ በሆነ መልኩ በማሳነስ የውስጥ መከፋፈልና አለመተማመን እንዲፈጠር አድርጓል ሲሉ ተቺዎች ይከራከራሉ። እንዲህ ያሉ ቅሬታዎች መታፈን የለባቸውም። ወደ ሰፊ ጥላቻና ግጭት ከመቀየራቸው በፊት መፍትሄ ሊሰጣቸው ይገባል። ካልሆነ ግን የማህበረሰብ አብሮነትንና የኢትዮጵያን ስትራቴጂክ የልማት አጀንዳ አደጋ ላይ ሊጥል ይችላል። 3 በ62 ወጣቶች መታሰር ዙሪያ የተፈጠረው ውዝግብ። እነዚህ ስጋቶች የመጡት በፑንትላንድ ሶማሊያ ተይዘው ለኢትዮጵያ ሶማሌ ክልል ተላልፈው ተሰጡ በተባሉ 62 የሶማሌ ወጣቶችን በተመለከተ የወጡ ዘገባዎችን ተከትሎ ነው። ወጣቶቹ ቦሳሶ ውስጥ ከመታሰራቸውና በኋላም ለሶማሌ ክልል ተላልፈው ከመሰጠታቸው በፊት ሚልሶ ወርቅ ማውጫ አካባቢ ሲሰሩ እንደነበር የተለያዩ መረጃዎች ይጠቁማሉ። የክልሉ ባለስልጣናት ወጣቶቹን ከህገወጥ የሰዎች ዝውውር መረብ መታደጋቸውን ገልጸዋል። ነገር ግን ከኦጋዴን ብሔራዊ ነፃ አውጪ ግንባር ወይም ኦብነግ ጋር ግንኙነት ያለውን የትጥቅ ትግል እንቅስቃሴን ለመቀላቀል ወደ ኤርትራ ለመጓዝ እየሞከሩ እንደነበር ከክልሉ አስተዳደር ጋር በተያያዘ የሚሰሩ የማህበራዊ ድረገጾች ጠቁመዋል። እነዚህ ተቃራኒ መግለጫዎች በክልሉ ውስጥና በውጭ ሀገር በሚኖሩ ሶማሌዎች መካከል ቁጣን፣ ፍርሃትንና ግራ መጋባትን ፈጥረዋል። 4 የኦብነግ ጥያቄና ፖለቲካዊ ስህተቶች። በጠቅላይ ሚኒስትር ዶክተር አብይ አህመድ ዘመን የተጀመሩትን የፖለቲካ ለውጦች ተከትሎ ኦብነግ ከኢትዮጵያ መንግስት ጋር እንደ ኤሮፓያን አቆጣጠር በ2018 ዓ.ም በአስመራ የሰላም ስምምነት ተፈራርመዋል። ስምምነቱ ከብዙ 10 ዓመታት ግጭት በኋላ ወደ ውይይት፣ እርቅና ፖለቲካዊ ተሳትፎ ለመሸጋገር አስፈላጊ እድልን ፈጥሯል። ነገር ግን በኦብነግና በሶማሌ ክልል አስተዳደር መካከል ያለው ውጥረት ከቅርብ ዓመታት ወዲህ በጣም ተባብሷል ሲሉ ተቺዎች ይከራከራሉ። አንዳንድ ታዛቢዎች በፕሬዝዳንት ሙስጠፌ ኡመር የሚመራው አስተዳደር በኦብነግ ውስጥ ያለው መከፋፈል እንዲጨምር አስተዋጽኦ አድርጓል ይላሉ። ይህንን መከፋፈል ከረጅም ጊዜ የሰላም ግንባታ ይልቅ ጠባብ በሆነ የፖለቲካ መነጽር ተመልክቶታል ብለው ይናገራሉ። በተጨማሪም ከ3 አስርት ዓመታት በላይ የትጥቅ ትግል፣ የፖለቲካ ቅስቀሳና ጥልቅ የሆነ የማህበረሰባዊ መሰረት ያለውን የኦብነግን እንቅስቃሴ የክልሉ መንግስት እያቀለለ እንደሚመለከተው ተቺዎች ይከራከራሉ። የኦብነግን ጉዳይ በተሳሳተ መንገድ መመልከት የሶማሌን ህዝብ ፍላጎትና ሰላማዊ የሆነች የተረጋጋችና የበለጸገች ኢትዮጵያን ራዕይ ለሚቃወሙ ኃይሎች እድል ሊፈጥር ይችላል ብለው ያስጠነቅቃሉ። ይህ ለረጅም ጊዜ የዘለቀ ፖለቲካዊ ውጥረት አንዳንድ ታዋቂ የኦብነግ አባላትን ከሀገር ውጭ እንዲሰደዱ አድርጓል ተብሏል። ተቺዎች የዶክተር አብዲ ራህማን ማህዲንን ጉዳይ እንደ ምሳሌ ይጠቅሳሉ። እርሳቸው ከኦብነግ መስራቾች አንዱ ሲሆኑ የሰላም ስምምነቱን እንደ ድርጅቱ ዋና ጸሐፊ ፈርመዋል። በኋላም እንደ ኤሮፓያን አቆጣጠር ህዳር 2019 ዓ.ም በጎዴ ከተማ በተካሄደ የፓርቲው ማዕከላዊ ኮሚቴ ምርጫ የኦብነግ ሊቀመንበር ሆነው ተመርጠው ለረጅም ጊዜ መሪና መስራች አባል የነበሩትን አድሚራል መሐመድ ኡመር ኡስማንን ተክተዋል። ዶክተር አብዲ ራህማን ማህዲ በያዝነው ዓመት ግንቦት አጋማሽ ላይ
የኢትዮጵያ ፖለቲካዊ ተቃዋሚዎች በፖርት ሱዳን ባካሄዱት ስብሰባ ላይ ተገኝተው ታይተዋል። በተጨማሪም አንዳንድ ተቺዎች ኦብነግን የማህበረሰብ ቅሬታዎችንና በቅርብ ጊዜ የተካሄዱ እስሮችን በተመለከተ የክልሉ አስተዳደር ለፌዴራል መንግስቱ የተሳሳተ መረጃ እንዳጋራ ይከሳሉ። የ62ቱን ወጣቶች ተላልፎ መሰጠትን ጨምሮ ከፖለቲካዊ ጥርጣሬና ጎሳ ላይ ባነጣጠረ መልኩ የተፈጸሙ እስሮች በቤተሰቦችና በማህበረሰቦች መካከል ፍርሃትን ጨምረዋል ብለውም ያላቸውን ስጋት ይገልጻሉ። እነዚህ ወንጀላዎች መታለፍ ወይም ፖለቲካዊ መደረግ የለባቸውም። ግልጽነት፣ ህጋዊ ሂደትና ገለልተኛ ምርመራ ያስፈልጋቸዋል። የፌዴራል መንግስት በሶማሌ ክልል የሚገኙ ማህበረሰቦችን መብት ክብርና አመኔታ በማስጠበቅ የጸጥታ ስጋቶች በኃላፊነት መያዛቸውን ማረጋገጥ አለበት። ዘላቂ ሰላም በጥርጣሬ በመከፋፈል ወይም በተመረጡ ትርክቶች ላይ ሊገነባ የሚችል ሳይሆን በቅን ተሳትፎ ተጠያቂነት ባለው አመራርና ለርቅ ባለን ግልጽ ቁርጠኝነት የሚገነባ ነው። 6 የፖለቲካ ክፍፍልና የመገለል ውንጀላዎች። የፕሬዝዳንት ሙስጠፌ ኡመር አስተዳደር በፖለቲካ ተቃዋሚዎች ዘንድ በተለይ እርሳቸው ራሳቸው የወጡበት የኦጋዴን ማህበረሰብን ጨምሮ በማህበረሰቦች መካከል መከፋፈል እንዲበረታና መተማመን እንዲዳከም ምክንያት እንደሆነ ተወንጅሏል። የቀድሞ የህወሓት ኢህአዴግ መንግስት ይጠቀም የነበረውን ኦጋዴንና ኦጋዴን ያልሆኑ ሶማሌዎችን የመከፋፈል ስትራቴጂ አስተዳደሩ እንደወረሰ ተቺዎች ይከራከራሉ። ይህ አካሄድ የኢትዮጵያ ሶማሌ ዲሞክራሲያዊ ሊግ ወይም ኢሶዴሊ መስረታንና የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግን ያካተተ ሲሆን በኋላ ላይ እንደ አውሮፓውያን አቆጣጠር በ1998 ዓመተ ምህረት ተዋህደው የኢትዮጵያ ሶማሌ ህዝቦች ዲሞክራሲያዊ ፓርቲ ወይም ኢሶህዴፓ መመስረታቸውን ጨምሮ ያለፈውን የፖለቲካ ምህንድስና የሚመስል እንደሆነ ይገልጻሉ። ኢሶህዴፓ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ወይም ኢህአዴግ ጥምረት አካል ሆኖ የሶማሌ ክልልን ሲያስተዳድር እንደቆየ ይታወሳል። ተቺዎች እንደሚሉት አሁን ያለው አስተዳደር በኦጋዴን ማህበረሰብ ውስጥ የመከፋፈልን አካሄድ የበለጠ አጠናክሮታል። አንድነት፣ ፍትህና መረጋጋት በአስቸኳይ በሚፈልግበት በዚህ ወቅት እንዲህ ያለው የፖለቲካ አካሄድ የህብረተሰቡን አንድነት የሚያዳክም፣ በክልሉ አመራር ላይ አመኔታን እንደሚያሳጣና አለመተማመንን ሊያባበስ እንደሚችል ያስጠነቅቃሉ። እነዚህ መከፋፈሎች መፍትሄ ካልተበጀላቸው በማህበረሰቦች መካከል ቂም፣ ጥላቻና ግጭትን ሊያባብሱ ይችላሉ። ይህም ደግሞ በአካባቢው ላይ ከፍተኛ የፖለቲካና የጸጥታ ስጋት ይፈጥራል። ተቺዎች በተጨማሪም በብልጽግና ፓርቲ ውስጥ ያሉ መልካም ስም ያላቸው ዲፕሎማቶች፣ የፌዴራል መንግስት ባለስልጣን የሆኑ እጩ ተወዳዳሪዎች እንዲሁም የፖለቲካ ተፎካካሪዎች ጋር የተያያዙ ውዝግቦችን ይጠቁማሉ። በምርጫ ቅስቀሳ ወቅት የዋርዴር፣ የፊቅ፣ የጎዴና የቃብሪ ዳህር ወረዳዎችን ጨምሮ ከፖለቲካዊ መሰረታቸው ጋር የተያያዙ አንዳንድ ማህበረሰቦችን በነጻነት ማግኘትና መጎብኘት እንዳልቻሉ ይከሳሉ። ለተቃዋሚዎች እነዚህ ክስተቶች የፖለቲካ መገለልና ያስተዳደሩን ፍርሃት የሚያሳይ ነበር። 6 አስተዳደር ተጠያቂነትና የህዝብ እይታ። በተጨማሪም የፕሬዝዳንት ሙስጠፌ ኡመር አመራር መንግስታዊ ያልሆኑ ድርጅቶችን፣ ናይሮቢ ላይ የተመሰረቱ ኔትወርኮችንና ከሶማሊያ የቆየ ፖለቲካ ምህዳር ጋር ግንኙነት ያላቸው ግለሰቦችን ጨምሮ አመራራቸውን በጠባብ የካቢኔ አባላትና ታማኞች እንደከበቡ ተቺዎች ይሞግታሉ። አንዳንድ ተቃዋሚዎች ይህንን መዋቅር በሙስና ጭምር ይወነጅላሉ። የህዝብ ሀብትም አብዛኛው ቤተሰቦቻቸው ወደሚኖሩባቸው የውጭ ሀገራት ተላልፏል ብለው ይናገራሉ። እነዚህ ወንጀላዎች እስካሁን አልተረጋገጡም፣ ነገር ግን በህዝብ ዘንድ ለተፈጠረው ጥርጣሬ ከፍተኛ አስተዋጽኦ አድርገዋል። ስለሆነም ህጋዊና ግልጸኛ በሆኑ ተቋማት በኃላፊነት መመርመር ይገባቸዋል። የፕሬዝዳንት ሙስጠፌ ኡመር ደጋፊዎች ግን እነዚህን ወንጀላዎች ውድቅ በማድረግ በመተኩ በክልሉ ውስጥ የተሻለ ደህንነት፣ አስተዳደር፣ አገልግሎት አሰጣጥና የልማት ለውጦች እንደተደረጉ ይናገራሉ። አስተዳደሩም በቀድሞ መንግስታት በጣም የተጎዳውን ክልል ለማረጋጋት ሰርቷል ብለው ይከራከራሉ። 7 የሰላምና የስትራቴጂክ ልማት ፕሮጀክቶች ላይ የተጋረጡ አደጋዎች። አሁንም ብዙ የሶማሌ ክልል ነዋሪዎች በአንድ ወቅት የኦጋዴን ግጭት ተብሎ ይገለጽ የነበረውን ያለመተማመን የግጭትና የማግለል ፖለቲካ ሊመለስ ይችላል ብለው ይፈራሉ። የጠቅላይ ሚኒስትር ዶክተር አብይ አህመድ ለውጦች ለረጅም ጊዜ ከሀገራዊ ውሳኔዎች ለተገለሉ ማህበረሰቦች የፖለቲካ ምህዳሩን በመክፈት ተስፋ ፈጥረው ነበር። ሆኖም አንዳንድ ማህበረሰቦች አሁን ላይ የፌዴራል መንግስቱ መሬት ላይ ላሉ እውነታዎች በቂ ትኩረት እየሰጠ አይደለም ብለው ያምናሉ። የሶማሌ ክልል በኢትዮጵያ የወደፊት ኢኮኖሚ ውስጥ እጅግ ወሳኝ ሚና ያለውና ባህር አልባ ሆነው የሚኖሩ
ከ130 ሚሊዮን በላይ ኢትዮጵያውያን ምኞትም እንዲሳካ የበኩሉን ድርሻ የሚወጣ ክልል ነው። የኃይል፣ የማዳበሪያ ምርት፣ የትራንስፖርትና የመሰረተ ልማት ታላላቅ ፕሮጀክቶች የሰዎችን ኑሮ ሊቀይሩና ለብሔራዊ ልማት ከፍተኛ አስተዋጽኦ ሊያበረክቱ የሚችሉ ቢሆንም እነዚህ ፕሮጀክቶች ተገለልን፣ ተጠረጠርን፣ ተወገድን ወይም ተረሳን የሚል ስሜት በሚሰማቸው ማህበረሰቦች ውስጥ ሊሳኩ አይችሉም። ስለሆነም የፌዴራል መንግስቱ ተሳትፎ፣ ጥበቃና ገለልተኛ የሆነ ግምገማ ማድረግ እንዲሁም ክልሉ ስላጋጠሙት አደጋዎች አስቸኳይ ግልጽ ግንዛቤ ሊወስድ ይገባል። መደምደሚያ፣ ሰላም፣ መተማመንና ልማትን መጠበቅ። የሶማሌ ህዝብ ማገገም ክብርና ተስፋ በተጠማበት በዚህ ወቅት በክልሉ የሚገኙ ስስ ፖለቲካዊ ሁኔታዎችን በአግባቡ አለመያዝ በአካባቢው ማህበረሰብ ዘንድ አለመተማመን ከመፍጠር አልፎ ተርፎ አገራዊ እድገትን ሊያዳክም ይችላል። የተዳከመችው ሶማሊያ የምትመራበትን የ4.5 የጎሳ ክፍፍል ሞዴልን መተግበር ወይም የፈራረሰ መንግስትን ፖለቲካ እንደ አስተዳደር መመሪያ መጠቀም አለመተማመን ሊያበረታታና ክልሉ በአስቸኳይ የሚፈልገውን ማህበራዊ አብሮነት አደጋ ላይ ሊጥል ይችላል። የዚህ አይነቱ ብልሹ አስተዳደር የኦጋዴን ዘይትና የጋዝ ልማት፣ የኤልኤንጂና የኃይል ማመንጫ መሰረተ ልማትን፣ የጎዴ ማዳበሪያ ፕሮጀክትና ሌሎችንም በማህበረሰብ እምነት በአካባቢው መረጋጋትና ኃላፊነት በተሞላበት አስተዳደር ላይ የተመሰረቱ ስትራቴጂካዊ ፕሮጀክቶችን ጨምሮ ትልልቅ አገራዊ ኢንቨስትመንቶችን አደጋ ላይ ሊጥል ይችላል። የሶማሌ ክልል ወደ ግጭት መመለስ አያስፈልገውም። የሚያስፈልገው ፍትህ፣ ውይይት፣ ተጠያቂነት ያለው አመራር፣ ሁሉን አቀፍ አስተዳደርና በህዝቦች አመኔታና ተሳትፎ ላይ የተመሰረተ ልማት ነው። አለመተማመን ወደ አለመረጋጋት ከመቀየሩ በፊት ለመከላከል፣ ውጥረቶች ከመስፋፋታቸው በፊት ሰላምን ለማስጠበቅ፣ በሶማሌ ክልል ያለው ልማት ህዝቡን ተጠቃሚ እንዲያደርግ ኢትዮጵያንም እንዲያጠናክርና የሰላምን ተስፋ እንዲያስቀጥል የፌዴራል መንግስቱ ብሔራዊ ኃላፊነትም ሆነ ታሪካዊ እድል አለው። የጽሑፉ አዘጋጅ ኢንጂነር መሐመድ ኢስማኤል የሚኒሶታ የአፍሪካ ቀንድ ተቋም መስራችና ዋና ዳይሬክተር ናቸው። በውይይት፣ በትምህርት፣ በንግድ፣ በኢንቨስትመንትና በማህበረሰብ ተሳትፎ በኩል በምስራቅ አፍሪካና በሚኒሶታ መካከል ግንኙነቶችን ለማጠናከር ይሰራሉ። በሰብአዊ ድጋፍ ስራ ውስጥ ተሞክሮ ያላቸው እንዲሁም በትውልድ ሀገራቸው ኢትዮጵያ የመሪነት ልምድ ያላቸው ናቸው። መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጸሐፊዎቹ እንጂ የሚዲያው አቋም እንዳልሆኑ ልናስታውስ እንወዳለን። ሐሳብን በነጻነት የመግለጽ መብትና የህግ የበላይነት። በማንኛውም ዲሞክራሲያዊ ማህበረሰብ ውስጥ ሐሳብን በነጻነት የመግለጽ መብትና የፕሬስ ነጻነት የሉዓላዊነትና የነጻነት መገለጫዎች ተደርገው ይወሰዳሉ። በተለይም በመገናኛ ብዙሃን የሚሰሩ ጋዜጠኞች የማህበረሰቡን ድምጽ በማስተጋባት የመንግስትን አሰራር በመታዘብና ተጠያቂነትን በማስፈን ረገድ የጎላ ሚና አላቸው። ይሁን እንጂ የፕሬስ ነጻነትና የብሔራዊ ደህንነት ሚዛን እንዲሁም በመንግስት ጸጥታ ኃይሎች የሚወሰዱ እርምጃዎች ከህገ መንግስታዊ ድንጋጌዎች ጋር ያላቸው መጣጣም በተደጋጋሚ ለክርክር የሚዳርግ ጉዳይ ነው። ይህ ጽሑፍ በሀገራችን ኢትዮጵያ ማንነትንና ሃይማኖትን ማዕከል ባደረጉ ግድያዎችና ማፈናቀሎች ዙሪያ በሰራቻቸው ቪዲዮዎች ከሰሞኑ በፖሊስ ቁጥጥር ስር ውላ የነበረችውን የጋዜጠኛ ሳልሳዊት ባይነሳኝ ጉዳይ መነሻ በማድረግ የኢትዮጵያን ህገ መንግስትና የዓለም አቀፍ ሰብአዊ መብቶች ስምምነቶችን መሰረት በማድረግ ሙግታዊ ትንታኔ ያቀርባል። 1. ሐሳብን በነጻነት የመግለጽ መብት ህገ መንግስታዊና ዓለም አቀፋዊ መሰረቶች። የፌዴራል ህገ መንግስት በአንቀጽ 29 ላይ ማንኛውም ሰው ያለምንም ጣልቃ ገብነት የፈለገውን ሐሳብ የመያዝ፣ የመግለጽና መረጃ የመሰብሰብ እንዲሁም የማሰራጨት መብት እንዳለው በግልጽ ይደነግጋል። ይህ መብት በተለይ የፕሬስ ነጻነትንና የሚዲያ ተቋማትን ስራ የሚመለከት ሲሆን ሳንሱር በህግ የተከለከለ መሆኑንም ያረጋግጣል። ከዚህ በተጨማሪ ኢትዮጵያ ተቀበላ ያጸደቀቻቸው ዓለም አቀፍ ስምምነቶች ለምሳሌ የዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን ICCPR አንቀጽ 19፣ የአፍሪካ የሰዎችና የህዝቦች መብቶች ቻርተር ACHPR አንቀጽ 9። እነዚህ ሰነዶች ሐሳብን የመግለጽ ነጻነትን የሰብአዊ መብቶች ሁሉ መሰረት መሆኑን ያስገነዝባሉ። ከንድፈ ሐሳብ አንጻር እንደ ጆን ስቱዋርት ሚል ያሉ ምሁራን የሐሳብ የገበያ ቦታ ወይም ማርኬት ፕሌስ አይዲያ በሚለው እሳቢያቸው እውነት ሊገኝ የሚችለው ሐሳቦች በነጻነት ሲንሸራሸሩና ክርክር ሲደረግባቸው ብቻ እንደሆነ ይከራከራሉ። በመሆኑም ጋዜጠኞች በማህበረሰብ ውስጥ ያሉ አስከፊ እውነታዎችን እንደ ማፈናቀልና ግድያ ያሉ ማለት ነው
ይፋ ማድረጋቸው ሙያዊ ኃላፊነትና የህዝብን መረጃ የማግኘት መብት የማክበር ጉዳይ ተደርጎ ሊወሰድ ይገባል። 2. የፍጹምነት ወሰንና የብሔራዊ ደህንነት ሚዛን። ምንም እንኳን ሐሳብን በነጻነት የመግለጽ መብት መሰረታዊ ቢሆንም ፍጹም ወይም አብሶሉት አይደለም። የፌዴራል ህገ መንግስት አንቀጽ 29(6) እንዲሁም የአይሲሲፒአር አንቀጽ 19(3) መብቱ ገደብ ሊጣልበት የሚችልባቸውን ሁኔታዎች ያስቀምጣሉ። እነዚህም የሌሎችን መብትና ክብር ለመጠበቅ፣ ብሔራዊ ደህንነትን፣ የህዝብን ሰላምና ጸጥታን እንዲሁም የህዝብን ጤና ወይም ስነ ምግባርን ለመጠበቅ ሲባል ነው። የሙግት ነጥብ በሀገሪቱ ስሱ የሆኑ የማንነትና የሃይማኖት ጉዳዮችን ይፋዊ የቪዲዮ ምስሎችንና ጽሁፎችን ማጋራት በአንድ በኩል ግልጽነትንና እውነትን ማውጣትን የሚያበረታታ ሲሆን በሌላ በኩል ደግሞ ይዘቶቹ የጥላቻ ንግግር ወይም ሄት ስፒች የሚያነሳሱ ወይም ግጭትን የሚቀሰቅሱ ከሆኑ በህግ ሊጠየቁ የሚችሉበት እድል አለ። ሆኖም ግን ይህ ገደብ ስራ ላይ ሊውል የሚችለው በህግ የተደነገገ ወይም ፕሪስክራይብድ ባይሎ አስፈላጊ ወይም ነሰሰሪ እና ተመጣጣኝ ፕሮፖርሽናል በሆነ መንገድ ብቻ መሆን እንዳለበት የሰብአዊ መብት ተሟጋቾችና ምሁራን ይከራከራሉ። ጋዜጠኛን ማሰር የመጨረሻ አማራጭ መሆን ያለበት እንጂ የዜጎችን የመረጃ ፍሰት መግቻ መሳሪያ መሆን የለበትም። 3. የ48 ሰዓት ህገ መንግስታዊ ግዴታና የህገ መንግስት መሸርሸር። የዚህ ጉዳይ ዋነኛውና አሳሳቢው ህጋዊ ጥሰት የሚጀምረው ጋዜጠኛዋ በቁጥጥር ስር ከዋለች በኋላ ከተፈጸመ ያያያዝ ሂደት ጋር ነው። የፌዴራል ህገ መንግስት አንቀጽ 19(3) በግልጽ እንደሚያስቀምጠው የተያዙ ሰዎች በቁጥጥር ስር በዋሉ 48 ሰዓት ውስጥ ፍርድ ቤት የመቅረብ መብት አላቸው። ይህ ጊዜ የተያዙበት ቦታ ወደ ፍርድ ቤት ለማምጣት ከሚያስፈልገው ተገቢ ጊዜን አይጨምርም። ነፃነታቸውን እንዳያጡ ለመከላከል ወዲያውኑ ፍርድ ቤት የመቅረብ መብት አላቸው። ይህ ድንጋጌ የፓርላማ ህግ ሳይሆን የሀገሪቱ የበላይ ህግ ወይም ሱፕሪም ሎው ነው። ጋዜጠኛዋ ለ10 ቀናት ፍርድ ቤት ሳትቀርብ መቅረቷ ይህንን ህገ መንግስታዊ መሰረት በግልጽ የጣሰ ድርጊት ነው። ምሁራዊና ተጠየቃዊ ትንታኔ ቲዮሬቲካል ኤንድ ፊሎሶፊካል ፐርስፔክቲቭ ሃቢስ ኮርፐስ። ይህ መርህ በህግ ታሪክ ውስጥ ግብረ ገብነትንና ፍትህን ለማስፈን ከተቀረጹ ትልልቅ መርሆች አንዱ ነው። ትርጉሙም አካሉን ይዘህ ቅረብ ማለት ሲሆን አስፈላጊው አካል ወይም የጸጥታ ኃይሉ አንድን ዜጋ ያለ ፍርድ ቤት ትዕዛዝ ለረጅም ጊዜ አፍኖ እንዳያቆይ የሚከላከል የነጻነት ጋሻ ነው። የስልጣን ክፍፍል መርህ ሴፓሬሽን ኦፍ ፓወርስ። በቻርልስ ደ ሞንቴስኪው ፍልስፍና መሰረት የህግ አስፈጻሚው አካል ማለትም ፖሊስና የጸጥታ አካላት ሰዎችን የመያዝ ስልጣን ቢኖራቸውም የስሩን ህጋዊነትና የመመርመርና የመወሰን ስልጣን ሙሉ በሙሉ የህግ ተርጓሚው ወይም የፍርድ ቤት ብቻ ነው። ፖሊስ አንድን ዜጋ ለ10 ቀናት ፍርድ ቤት ሳያቀርብ ሲቆይ ራሱን በህግ ተርጓሚነት ቦታ ላይ እየሰየመ መሆኑን ያሳያል። ይህ ደግሞ ወደ አምባገነንነትና ወደ ህግ አልባነት ወይም አርቢትራሪ ዲቴንሽን የሚወስድ አደገኛ መንገድ ነው። የጸጥታ ኃይሎች የሚዲያ ይዘቱ የሀገር ደህንነት ይነካል የሚል እምነት ቢኖራቸው እንኳን ያንን እምነታቸውንና ያሏቸውን ማስረጃዎች በ48 ሰዓት ውስጥ ለገለልተኛ ዳኛ አቅርበው የተጨማሪ ምርመራ ጊዜ መጠየቅ ነበረባቸው። ይህ ሳይሆን መቅረቱ የስሩን ህጋዊነት ሙሉ በሙሉ ጥያቄ ውስጥ የሚጥለውና የመንግስትን ህግ የማክበር ግዴታ ዲዩቲ ቱ ሪስፔክት የሚሸረሽር ነው። መደምደሚያ ጋዜጠኝነት ወንጀል አይደለም፣ ይልቁንም የማህበረሰብን ህመም የሚያሳይ መስዋዕት ነው። በማንነትና በሃይማኖት ላይ የሚፈጸሙ ግድያዎችንና መፈናቀሎችን ወደ አደባባይ ማውጣት መንግስት ኃላፊነቱን እንዲወጣ የሚያስገድድ የህዝብ ድምጽ ሊሆን ይችላል። የይዘቱ አግባብነትና ህጋዊነት ጥያቄ ውስጥ የሚወድቅ ቢሆን እንኳን ሊፈታ የሚገባው በህገ መንግስታዊና በህጋዊ ስርዓቶች መዋቅር ውስጥ ብቻ ነው። አንድን ጋዜጠኛ ለ10 ቀናት ያለ ፍርድ ቤት ትዕዛዝ ማሰር ህገ መንግስቱ መጣስ ብቻ ሳይሆን በሀገሪቱ የዲሞክራሲ ምህዳር ላይ የፍርሃት ጥላ ወይም ቺሊንግ ኢፌክት የሚያሳድር ድርጊት ነው። መንግስት የህግ የበላይነትን ለማስከበር መጀመሪያ ራሱ በህግ መገዛት አለበት። ስለሆነም ጋዜጠኛዋ በአስቸኳይ ፍርድ ቤት ልትቀርብ ወይም ህገ መንግስታዊ መብቷ ተከብሮ በአፋጣኝ ልትፈታ ሲገባ 10 ቀን ፍርድ ቤት ሳትቀርብ ቆይታለች። ህግን ለመጠበቅ በሚደረግ ጉዞ ውስጥ ህግን መጣስ ራሱ ሌላ የህግ መፍረስን የሚወልድ በመሆኑ ስርዓቱ ሊታረም ይገባዋል። ጽሁፉን አዘጋጅተው የላኩልን ፍቅር ለይኩን ሲሆኑ መሰረት ሚዲያ ላይ የሚቀርቡ አስተያየቶች በሙሉ የጻፊዎቹ እንጂ የሚዲያው አቋም እንዳልሆኑ በድጋሜ ልናስታውስ እንወዳለን። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ።
በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምጽ አርቶት ስራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። ሰላም።